ቀጣዩን ክፍል እንቀጥላለን። ክፍል 2 ማለት ነው። የመጽሐፍ ቅዱስ ክፍሎች አከፋፈል ይላል። እንደሚታወቀው 66ቱ ቅዱሳት መጽሐፍት በሁለት ኪዳኖች ይከፈላሉ። እነርሱም ብሉይ ኪዳን እና አዲስ ኪዳን ናቸው። ብሉይ ኪዳን የብሉይ ኪዳን መጽሐፍት በእግዚአብሔርና በእስራኤል መካከል የተገባውን ኪዳን ያመለክታሉ። ጠቅላላ የብሉይ ኪዳን መጽሐፍ 39 ሲሆኑ እነዚህ መጽሐፍት በአራት አብይት ክፍሎች ይከፈላሉ። እነርሱም የመጀመሪያው የሕግ መጽሐፍት ከየት እስከ የት ነው የሚለው ከዘፍጥረት እስከ ዘዳግም። ሁለተኛው የታሪክ መጽሐፍት ከኢያሱ እስከ አስቴር። ሶስተኛው የቅኔ መጽሐፍት ኢዮብ፣ መዝሙረ ዳዊት፣ መኃልየ መኃልይ እና ሰቆቃወ ኤርምያስ ናቸው። አራተኛውና የመጨረሻው የትንቢት መጽሐፍት ይባላሉ። ከኢሳያስ እስከ ሚልኪያስ ያሉት ናቸው። ቀጥሎ አዲስ ኪዳን። የአዲስ ኪዳን መጽሐፍት በእግዚአብሔርና በቤተ ክርስቲያን መካከል የተገባውን ኪዳን ያመለክታሉ። ጠቅላላ የአዲስ ኪዳን መጽሐፍት 27 ሲሆኑ እነዚህ መጽሐፍት በአራት አብይት ክፍሎች ይከፈላሉ። እነርሱም የመጀመሪያ ወንጌላት ከማቴዎስ ወንጌል እስከ ዮሐንስ ወንጌል ማለት ነው። ሁለተኛ የታሪክ መጽሐፍ የሚባለው የሐዋርያት ሥራ ብቻ ነው። ሶስተኛው የመልእክቶች ነው። መልእክቶች ከሮሜ መልእክት እስከ ይሁዳ ማለት ነው። አራተኛው ትንቢት ነው። የትንቢት መጽሐፍት የዮሐንስ ራእይ ነው ማለት ነው። ቀኖናዊነት የሚለው አለ። ቀኖናዊነት መጽሐፍ ቅዱስ ወይንም 66ቱ ቅዱሳት መጽሐፍት የእግዚአብሔር ቃል ስለመሆናቸው የሚረጋገጥበት መመዘኛ ወይም መለኪያ ሲሆን ይህው መንፈሳዊ ኃይላቸውንና ስተት አልባነታቸው የተረጋገጠላቸው መሆናቸውን የሚያረጋግጥልን ነው ቀኖናዊነት የሚለው። በዚህ መሰረት የእምነት አባቶች ከብሉይ ኪዳን በ90 ዓመተ ምህረት 39 መጽሐፍት ቀኖናዊ መሆናቸውን፣ ቀጥሎ ከአዲስ ኪዳን በ318 ዓመተ ምህረት 27 መጽሐፍት ቀኖናዊ መሆናቸውን፣ በጠቅላላ የመጽሐፍ ቅዱስ መጽሐፍት አሃዝ 66 ብቻ መሆናቸውን አረጋግጠው አሳልፈዋል። የሚቀጥለው የመጽሐፍ ቅዱስ አብይ ርዕስ የመጽሐፍ ቅዱስ አብይና ዋና ርዕስ ምንድነው የሚባለው ጭብጥ የሆነውን ሐሳብ ልንገራችሁ። መጽሐፍ ቅዱስ እግዚአብሔር በክርስቶስ በኩል ለሰዎች ያዘጋጀው የዘላለማዊ ድነት ወይም የመዳን ዕቅድ ነው። ልድገመው። መጽሐፍ ቅዱስ እግዚአብሔር በክርስቶስ በኩል ለሰዎች ያዘጋጀው የዘላለማዊ ድነት ወይም የመዳን ዕቅድ ነው ማለት ነው። የመጽሐፍ ቅዱስ ልዩ ባህሪ ምንድነው? መጽሐፍ ቅዱስ ከእግዚአብሔር የተሰጠ መገለጥ ነው። ሁለት አይነት መገለጥ፣ በቀጥተኛ መገለጥ ከእግዚአብሔር የተሰጠ፣ ሁለተኛ በመንፈስ ቅዱስ አነሳሽነት በቅዱሳን ሰዎች ተጻፈ ይላል። የእግዚአብሔር ቃል የተገለጠባቸው ስያሜዎች መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት ሕያው ቃል ነው። ይህም ቃል ደግሞ የሚሰራ ኃይል ያለው ሲሆን በተለያዩ ተምሳሌታዊ አባባሎች ተገልጿል። የመጀመሪያ ቃሉ እሳት ነው። ሃሌሉያ! ወይንም ያቃጥላል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 9። ሁለተኛው ቃሉ መዶሻ ነው ወይንም ያደቃል። ኤርምያስ 23 9። ሶስተኛ ቃሉ መንፈስ ነው። አሜን። ወይንም በመንፈስ ይስተዋላል። ዮሐንስ ወንጌል 6:63። ቀጥሎ አራተኛው ቃሉ ሰይፍ ነው። ክብር ለጌታ ይሁን። ይቆርጣል። ኤፌሶን 6:18፣ ዕብራውያን 4:12 እስከ 13። ቀጥሎ ቃሉ ወተት ነው ወይንም ያሳድጋል። አንደኛ ጴጥሮስ 2:2 እስከ 3፣ ዕብራውያን 5:12 እስከ 13። ቀጥሎ ቃሉ ዘር ነው፣ ያድጋል እናም ይበዛል። አንደኛ ጴጥሮስ 1:23፣ ዮሐንስ ወንጌል 10:10። ቃሉ መስታወት ነው፣ ያሳያል ጉልህ አድርጎ። ያዕቆብ 1:23 እስከ 25። ቃሉ መብራት ነው ወይንም ያበራል። ሃሌሉያ! ዳዊት ሲናገር እግዚአብሔር ብርሃኔና መድኃኒቴ ነው ይላል። ቃሉ ብርሃን ነው፣ ያበራል። አንደኛ ጴጥሮስ መዝሙር 119 105 ቁጥር 105 ቃሉ ምግብ ነው፣ ያበረታል።
አንደኛ ጴጥሮስ 2:21 ቆሮንቶስ አንደኛ ቆሮንቶስ 3:2 እና ሮሜ 10:17 ቃሉ ውሃ ነው ወይንም ያጥባል። ኤፌሶን 5:2 ዮሐንስ ወንጌል 15:3 ቃሉ ወርቅ ነው ወይንም ስህተት የለውም። አሜን። መዝሙር 19:7-10 ቀጥሎ ቃሉ ማር ነው ይጣፍጣል። መሳፍንት 19 መዝሙር 19:10 ራእይ 10:10 ቃሉ መህልቅ ነው ያጸናል። ዕብራውያን 6:18-19 የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህ ክፍል 2 ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጌታ እግዚአብሔር ዘመናችሁን ይባርክ። ቻው